ውዶቼ ዛሬ ደብዳቤ ወረቀቱ በመቀየሩ ደስ ያላችሁ እስኪ ኮሜንት ላይ አሳዩኝ፣ ወይም ደግሞ በላይክ አሳዩኝ ውዶቼ። እኔ ደስ ብሎኛል፣ ምክንያቱም የነሱ ተንኮል አልተሳካላቸውም ማለት ነው። እነሱ የጻፉት ለሌላ ጠረጴዛ ላይ ያገኘው ካሌብ ደግሞ ሌላ ማለት ነው። በጣም ነው ደስ የሚለው። ወይዘሮ አዜብ በጣም ጎበዝ ናት፣ አድንቄያታለሁ ማለት ነው። ምክንያቱም እነሱ ሲመካከሩት በውጭ ሆና ስትሰማ ነበር ማለት ነው። አሁን እዛ ጠረጴዛ ላይ አስቀምጣው ወደዛ ዘወር ስትል ወይዘሮ አዜብ ደግሞ ወረቀቱን ጽሑፉን ቤዛ እንዳፈቀረችና ለሱ ያላት ፍቅር የሚገልጽ ጽሑፍ ነው ጽፋ እዛ ላይ ቀይራ ያስቀመጠችው ማለት ነው። እና እነሱ ደግሞ ያንን ጽሑፍ ለነሱ ለቀድሞ እናቱ ለመግደል ለነሱ ክፉ እንደሆነች ነበር ያን ጽሑፍ እነሱ የጻፉት ማለት ነው። የቀድሞ እናቱ ምንድነው የጻፈችው? ራሳቸው ጽፈው ራሳቸው ሲለፋለፉ ማለት ነው። ምንድነው የጻፈችው? ወይዘሮ አዜብ ምንድናት? እሷም እኮ ድሮም ጥሩ አይደለችም ምናምን ስትለው ጽሁፉ ግን ሌላ ነው የነበረው ማለት ነው። እና እንዴት እንደዚህ ይሆናል ብሎስ ደግሞ ግራ ገብቶት ማለት ነው። እንደዚህ መጽሐፍ ለምን አስፈለገ? እቤት ውስጥ አይደለችም እንደ ያለችው ብለው አይ በቃ ይሄንን የቤዛ ጽሁፍ ነው ብሎ ወደ ስራው ሄደ ማለት ነው። ቤዛ ስትመጣ ደግሞ እነሱ የጻፉትን ወረቀት ያነበበው መስላት ደስ ብላት ነው የመጣችው ወደ እነሱ ማለት ነው። እዛ ጋር ስትደርስ ደግሞ ምንድን ነው የጻፍሽው ብለው ሁለቱንም ሊጣሉት ሞከሩት ማለት ነው። እና ጥላቸው ወደ ፍቅር መለሱት። ምክንያቱ እንዳይታወቅባቸው ማለት ነው። ሁለቱም ከተጣሉት ወይም ቤዛ ሚስጥሩ ታወጣለች ወይም ደግሞ የሆነ ነገር ታደርጋለች ማለት ነው። እና ሁለታችን መጣላት የለብንም ብላ ያ እናቴ የምትላት የድሮ እናቱ ማለት ነው እንደዚህ ማድረግ የለብንም ሌላ ሜላ እንፈልግ። ቤዛ ደግሞ በጣም ነው የተናደደችው። ምንድን ነው የጻፍሽ? ይሄ ምንድን ነው ሲላት፣ ይሄንን ምን ብዬ ነው እኔ የምጽፈው? ይሄንን የኔ ጽሁፍ አይደለም። ምን ብዬ ነው ለአንተ ምለምንህ እንደዚህ ምናምን ብላ በጣም ነው የተቆጣችው ማለት ነው። ምክንያቱም ተዋርዳለች። እሱ ያልፈለጋት እሷ ስትፈልገው እሷ ፍቅሯ እንደዚህ ብላ ስትጽፍለት ምን እንደሚሰማው ሁላችን እናውቃለን ማለት ነው። እዛ እየሄደ ሳለ ደግሞ ይሄ እኮ ብልግና ነው፣ ይሄ እንዴት እንደዚህ ትለኛለች፣ እንዴት እንደዚህ ልትጽፍ ቻለች እያለ ብቻውን እዛ ስራ ቦታ እየሄደ ነበር ማለት ነው። መንገድ ላይ እንደዛ እያለ ነበር። እሷን ደግሞ በጣም ነው የተናደደችው። እንዴት ብዬ ነው ለሱ እንደዚህ ብዬ የምለምነው እኔ ብላ በወይዘሮ አዜብ በጣም ተናዳለች ማለት ነው። እሷ እንደጻፈችው ያው ምንም ጥርጥር የለባቸውም ማለት ነው። ምክንያቱም እሷ ሁሉንም ያሉትን ነገር ስለምትሰማቸው ማለት ነው። ደሊና ደግሞ ይሄንን ስትሰማ በጣም ነው ደስ ያላት ማለት ነው። ምክንያቱም ተዋርዳለች፣ ይሄንን እንደማይቀበላት ታውቃለች ማለት ነው። ካሌብን ለቤዛ እንደማይቀበላት ስለምታውቅ ይሄንን ደግሞ ጽሁፍ እሷን እንዳልጻፈችው ስለምታውቅ በጣም ነው ደስ ያላት ማለት ነው። ምክንያቱም እንደዚህ ጽሁፉን አንብቦ ጥሏት ሲሄድ በጣም ነው ደስ ያላት ደሊና ማለት ነው። እና ደሊና ስትደሰት ማየት፣ ደሊና ስትስቅ ማየት ደስ የሚላችሁ በላይ ካሳዩኝ ማለት ነው ውዶቼ። እና ሌላ ደግሞ ምንድን ነው ባደረገችው እየሳቀቻት እና እየናቀቻት ወደ ሻወር ስትገባ ደሊና፣ እሷ ደግሞ ሶፋ ላይ ቁጭ ብላ ቤዛ እየሳቀቻት ስትገባ በጣም ነው የተናደደችው ማለት ነው። እኔ እንደዚህ ተዋርጄ አንቺ ሻወር ልትወስጂ እንደዛማ አትወስጂም ብላ የውሃውን ቧንቧ ዘጋችባት ማለት ነው። እና እንደዛ ስታደርግ በሳሙና ተለቅልቀሽ ውጪ፣ በሳሙና ታጥበሽ ከወጣሽ እናያለን ብላ ውሃው ዘጋችባት ማለት ነው። ቤዛ ክፈችልን እባክሽና አይን ያቃጠለኝ ሳሙናው ስትላ ልትሰማት አልቻለችም ማለት ነው። እና የሰፈሩን
ውሃ ጠፍታ እኮ ነው። ምንድን ነው የምትይ? እኔ እኮ ሶፋ ላይ ቁጭ ብዬ ነው ያለሁት። ምን እንዳረግሽ ነው የምትፈልጊ ብላ ስትስቅባት ነበር ማለት ነው። እባክሽን አይኔ ውስጥ ሳምና ገባብኝ እባክሽን ስትላት ምንም አልመሰላትም ማለት ነው። ምክንያቱም በዛ ስታልፍ እየሳቀቻት ነው ያለፈችው ማለት ነው። በጽሁፉ ማለት ነው። ቤዛ ተናዳ ስለነበር እንደዛ አረገቻት ማለት ነው። እንደዛ ስታደርግ ደግሞ ወይዘሮ አዜብ መታ ውሃውን አምጥታ በባልዲ ሰጠቻት ማለት ነው። ወይዘሮ አዜብ ሁሌ ከጎንሽ ነኝ ብላት ነበረ። ሁሌ ከጎንሽ ነኝ፣ አይዞሽ፣ አትፍሪ ስትላት ነበር ባለፈው ማለት ነው። እሷ ውሃ አምጥታላት ታጥባ ወጣች ማለት ነው። መቼም አንድ ሰው ደግ ሰው ከሆነ ሁሌ ደግ ሰው አለው ካጠገቡ ማለት ነው። ክፉ ሰው ከሆነ ግን ሁሉንም የቆፈረው ጉድጓድ ራሱ ነው የሚገባበት ማለት ነው። ሌላ ምንድን ነው ያ የደብዳቤውን ወረቀት አልሳካ ሲላቸው ሌላ ነው ያመጡት ማለት ነው። እሱ ምንድን ነው በወንዶች እንዲያስደበድቧት ነው የተመካከሩት ሁለቱ ማለት ነው። በቀድሞ እናቱም ደግሞ እንደዚህ እኮ አይደረግም፣ ትልቅ ሰው እኮ ናት፣ ለምንድን ነው እንደዚህ ምናረጋት ስትላት፣ ቤዛ ደግሞ እንደዛ ካላደረግናት ሌላ መፍትሄ ምንም የለንም፣ ይሄ መፍትሄ ግን ጥሩ ይመስለኛል ብላ እንደዛ ነው ማድረግ ያለብን ብላ እንደዛ እሺ ተባባሉ ሁለቱንም ማለት ነው። ቤዛ ደግሞ ለሚያግቱት ሰዎች ደውላ አሁን ከዚህ ቤት የሚወጣ ሰው ይዛችሁ እንዳትለቁት እዛው ግረፉት ብላ ነው የነገረቻቸው ማለት ነው። ምክንያቱም ከዛ ቤት ሰዓትም ሁሉም ነገር እኔ እነግርሃለሁ፣ አንተ የሚጠበቅብህ ከዛ ቤት የሚወጣው ሰው ይዘህ እንዳትለቀው ግረፈው ነው ያለችው ማለት ነው። አሁን ከዛ ቤት የወጣው ማን ነው? በጣም ነው የሚያሳዝነው ማለት ነው። እሷ ያሰበችው ካሌብን ወደ ስራ ሂደዋል። አሁን የምትወጣው ወይዘሮ አዜብ ናት ብላናት ሰዓቱ የነገረችው እሷ የምትወጣበት ሰዓት አይታ ማለት ነው። ካሌብን ወደ ስራ ሂዶ ነበርና የሆነ ፋይል ረስቶ ተመለሰ ወደ ቤት ማለት ነው። ተመልሶ እሱ ሲሄድ ወይዘሮ አዜብ ደግሞ አስቤዛ ላመጣ ነው ብላ ወደ ደጅ እየወጣች ነበር ማለት ነው። ማን ነው የላካት? ያቺ እናቱ የበፊት እናቱ ናት የላከቻት ማለት ነው። አስቤዛ አምጪ ብላ እና ከዛ ቤት ቀድሞ የወጣ ደግሞ ካሌብ ነው ማለት ነው። ካሌብ እነሱን ደግሞ ቤዛ ያለቻቸው ከዛ ቤት የወጣ ሰው ያዙት ነው ያለቻቸው ማለት ነው። እነሱ ደግሞ ካሌብን ሲወጣ አዩትና ለሱ ይዘው ሲመቱት አይተናል ማለት ነው። ወይዘሮ አዜብ ደግሞ ገና አልተመለሰችም። በሚቀጥለው ምናየው ይሆናል ማለት ነው። ምንድነው እንደዛ ያደረገች? አንደኛ በወንድ ስም ነው የጠራችሁ ማለት ነው። ከዛ ቤት የሚወጣው ይዘህ ግረፈው ወይም ደግሞ እንዳትለቀው ነው ያለችው ማለት ነው። ስለዚህ በዛ ሰዓት የምትወጣ ወይዘሮ አዜብ ናት ብላናት፣ እቤት የለም ብላትና እቤት አይኖርም ካሌብ ብላናት ማለት ነው። ካያችኋት ካሌብን ሲመጣ ወደ ቤት በዚህ ሰዓት ምን ታደርጋለህ? ለምን መጣ ብላ ድንግጥ ብላ ስትናገረው ነበር ማለት ነው። ምን እንደሚፈጠር እንጃ። ምን የሚፈጠር ይመስላችኋል? በሚቀጥለው እስከምናየው ወይ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ። ባይ ባይ። ላይክ፣ ሸር፣ ኮሜንት ማድረጋችሁ ደግሞ አትርሱ ውዶቼ። ወዳችኋለሁ።